ኢቢኤስ ለቀረበው የብርቱካን ተመስገን ታሪክ መንግስት በኢቢሲ በኩል ዶክመንታሪ ሰርቶ ዛሬ ለህዝብ አቅርቧል። እንዴት ነበር የሚለው እናንተ አስተያየታችሁን እኔ ግን ሃይላይት አደርግላችኋለሁ የቀረቡትን በፕሮግራሙ ላይ ዞሮዎችን ባወራም ግን የኔ ነው ብያስኩት ከሱጭ ምንም የማውቀው ነገር የለም። የመጀመሪያው ነው ልጃገረ ነበር አሻጦኛ ነው ጋብቻ የተፈጸመው። ምክንያቱም እኛ ከቀራራባችን አይተነሳ አባቶቻችን ባሉበት በሀገራችን ባህል መሰረት እዛ ታድረን እዛ ተጋብተን የተወሰነ እዛ ቆይተን ተመልሰን ድጋሚ መጣን ወደ አዲስ አበባና አዲስ አበባ ስንመጣ የተከራይተን መኖር ጀመር። ይህ ነው የገባንበት ሁኔታ የሚመስለው። በኢቢኤስ ለቀረበ ፕሮግራም መልስ መስጠት የነበረበት እዛው ኢቢኤስ ላይ ቢሆን ተመራጭ ይሆን ነበረ። የሚያስኬደው የሚያኛውና መንግስት በዚህ ደረጃ ላይ በራሱ ሚዲያዎች በሁሉ ሚዲያዎች እንዲተላለፍ ማድረጉ ብዙዎች ጥያቄ እያነሱ ይገኛሉ። የባለ ታሪኳ የብርቱካን ባለቤት አቶ ስማቸው ሹመት እናትና አባቷ በህይወት አሉ፣ እኔ ነኝ የማኖራት፣ ልጁም የኔ ነው፣ ተገዳ ተደፈረች የሚባለው ውሸት ነው ሲል ምስክርነት ሰጥቷል። ወደ ከ30 ደቂቃ ቪዲዮ ውስጥ ወደ 4 ደቂቃ ከምናምን የሚለውን የወሰደው የባሏ ምስክርነት ነው። በተለያየ እየተቋረጠ የገባ ማለት ነው። የቡና ባንክ ሰራተኛ መሆኑን አዲስ አበባ ውስጥ ደንቢዶሎ የሚባለው ነገር እንደማታውቀው የልብ ታካሚ ናት። እኔን ማስተዳዳት እኔን ማገዛት ከምናምን ከበር ማድረግላት እኔ ነኝ። የደንቢዶሎ ዩኒቨርሲቲ ብርቱካን የደንቢዶሎ ዩኒቨርሲቲ ተማሪ ነኝ ሳትል እንዴት ወጥቶ ሊናገር ቻለ በሚል ከፍተኛ ሁኔታ ጥያቄ ሲነሳ እንደነበረ ይታወቃል። ሆኖም በዚህ ዶክመንታሪ ላይ በታየው ዶክመንታሪ ላይ በዩቲዩብ የተላለፈው ላይ ደንቢዶሎ ተማሪ ነኝ የሚለው ተቆርጦ ወጥቷል። ግን በቴሌቪዥን የተላለፈው ላይ የደንቢዶሎ ተማሪ ነኝ የምትል አለበት በሚል ያልተቆረጠች የተወሰነ ክሊፕ የደንቢዶሎ ስለምታነሳው ነገር አሳይተዋል። አንድ ሰው አይደለም የቀበረው፣ እኔን አይደለም የገደለው፣ የኔን ህይወት አይደለም ያበላሽ፣ የኔን ትዳር አይደለም ያወጣበው፣ የኔን እናት ብቻ አይደለም ያወጣች፣ የኔ እናት የኔ አባት የኔ ቤተሰብ አይደለም ያለው ሙሉ አገር ውስጥም ያለ አገር ውጭም ያለ ሙሉ ነው የተቀበረ። የብርቱካን ባለቤት የስማቸው ሹመት ነኝ ዘመድ የሆነች ደግሞ ዶክመንታሪ ታያለች። ስሟ ፍቅራየው ደባስ ይባላል። በኢቢኤስ ላይ የቀረበውን ስትገልጽ ያዘንኩት ለሉላ ነው። ለሉላ እኔ ራሴ ያለቀስኩላት ታሪኩ እውነት መስሏ እንደዛ ስትሆን አስታለቀስ ስመለከታት እኔ ራሴ አልቅሻለሁ ለሉላ ያለቀስኩ ስትል እንደዚህ ተጎድታ ብሎ ውስጡ እያዘነ እያለቀሰ ሉላ አጥፋት ስታለቅስ ማለት ለሉላ አልቅሻለሁ ለልጅ ተሰ እውነት መስሏት እንደዛ በመሆኗ ለሷ ፍቅራየው የምትባለው ሴት እንግዲህ እንደብዛ ላይ ስትናገር እንደተሰማቸው ዘመዷ ሹማቸው ለልጁ ሁሉ ነገር እያደረገ እያሳከማት ጭምር በሚዲያ ላይ ወጥቶ እንደዚህ መደረጉ እጅግ አሳዛኝ ነው። ለልጁም ታሪክ ትክክል አይደለም ስትልም ትደመጣለች። በዶክመንታሪው ላይ ሌላ የሰማነው ድምጽ ሙሉ ለሙሉ አካል እያለኝ ልመና ስወጣ አላሳዝንም ወይ የሚል ድምጽ ከቃለ ምልልሱ በኢቢኤስ ከተላለፈ በኋላ ከሰው ጋር ስልክ ስታወራ የሚያሳይ ድምጽ ተለቆም አድምጠናል። ማስተዋል ተመስገን የምትባል እህቷም እንደዚሁ ቀርባ እናታቸው በህይወት እንዳለች አዋሳ ከተማ እሷ ጋር ትኖር እንደነበረና የተደረገው ነገር ትክክል እንዳልሆነ ስትናገርም እዛ ዶክመንታሪ ላይ አይተናል። እናትና አባታቸው በህይወት እንዳሉ ትናገራለች። ለምንድነው በዚህ በምን ምክንያት ነው እንደዚህ ያደረገች ነው የማውቀው ነገር እኔም እንደዚህ ነው ያደረገች። እሱንም ተደውሎ እስቲ ግቢና ዩቲዩብ የተለቀቀው ይሄ ነገር እውነት ነው ወይ ስንባል እኛ ሁላ ግራ ገባን። እንደዚህ ነው ያየነው። እያቆራረጥን ጨርሼው ላላየሁት ነገር አድርገን ሰኞ ነው የተጀመረው መስራት ነው። ዋናዋ የታሪኩ ባለቤት ብርቱካን ተመስገንም እኔ የኢቢኤስ ላይ የቀረበው ዶክመንታሪ ላይ ለትወና ተብሎ የቀረበ እንጂ እናቴ በህይወት አሉ ደንቢዶሎ ዩኒቨርሲቲንም አላውቀውም ድራማ ተቀራጭ ተብዬ የተቀረጸ ስትል ስትናገር ትደመጣለች። ለትወና ብለው ሲያቀርቡ ትክክለኛ ተናገሩት። ትወና አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለህ የምትገልጸው ነው እንጂ ሆኖ በተግባር እንዲተደርጊያለሁ እንዲተጨጭጊያለሁ እያሉ ብልትን እያሳዩ ጭንቅላትን እየዳሰሱ የተከፍለ የተፈልጦ የተባለ አይደለም። እኔ ሙሉ ጤነኛ ነኝ። ዊዛውት ከልቤ ውጭ ሙሉ ነገር ጤነኛ ነኝ፣ እግዚአብሔር ይመስገን። ባለሙያ የሆነ አካል ማየት ይችላል።
እናንተ በዚህ ጉዳይ ላይ ያላችሁን አስተያየት በኮሜንት ላይ ተወያዩበት። እኛ ግን ከሁሉም ወገን ያለውን መረጃዎች ስናቀርብላችሁ እንደነበረ ይታወቃል።